አይናችሁ ጨፍኑት። አስቡ ምላችሁ ነገር አስቡ። የዛሬ 10 ዓመት 29 ዓመታችሁ ይሆናል። አንዳንዶቻችሁ 30 ዓመታችሁ ይሆናል። እኔ ኦልሞስት 20 ወደ 30 ዓመት ይሆናል። ቤት ተከራይታችሁ ነው የምትኖሩት። እንደኔ ታክሲ ምናምን ነው የምትይዙት። ከዛ ቤት ደግሞ አከራዩ ውጡ ይላችኋል። ቤት ትቀይራላችሁ ምናምን፣ አንዳንዴ ደግሞ ይወደዳል። ከዛ ሳምታይምስ ደግሞ ለልጃችሁ የዳይፐር መግዣ ስታጡ እያሰባችሁ አለ እሱም አለ። ለእናታችሁ የሚገባችሁን ነገር ማድረግ ሳትችሉ፣ ለአባታችሁ የሚገባችሁን ነገር ማድረግ ሳትችሉ፣ የድሩ ገንዘብ ተዋጣ አልተዋጣ፣ ከዛ እቃ ለመግዛት እቁ ምናምን ስትሉ አስቡት። ግን አይናችሁ ግለጡት። እድለኛ ናችሁ። አሁን ያያችሁት ነገር በጠቅላላ እናንተ አይምሮ ውስጥ ነው ያለው። 10 ዓመት ወደ ኋላ መለስኳችሁ። አይናችሁን ግለጡ ስል ምን ታስተካክሉ ነበር? ይሄ ለእናንተም ጥያቄ ነው። እኔ ራሴንም ጠይቀዋለሁ። እስቲ ምን አስተካክል ነበር? ግን እኔ ላስብ፣ እናንተም አስቡበት። እኔ እዛው ውስጥ ነኝ። እናንተ 10 ዓመት ወደ ኋላ ተመለሳችኋል። 10 ዓመት ወደፊት ሄድን ተቸገራችሁ ስታዩት፣ ከዛ 10 ዓመት ወደ ኋላ ተመለሳችሁ። እኔ መመለስ እድሉ የለኝም። ተመለሳችሁ ምን ታስተካክሉ ነበር? አይ ሪሜምበር በእናንተ እድሜ በፍጹም 29ኛ ዓመቴ ላይ እቸገራለሁ ብዬ አላሰብኩም። እኔ ሁላችንም እንደዛ ነው የምናስበው። በነገራችን ላይ 5ኛ ዓመቴ ላይ በጣም ሚሊዮነር ነኝ በእናንተ እድሜ ሳስበው። ላይክ እናንተ እንደምታስቡት አንዳችሁም እዚያውን ቤት ተከራይታችሁ እንዴ ማረ በስመ አብ እኔ ቤት አረ በ29ኛ ዓመቴማ ቤት አልተከራየሁም ነው የምትሉት። the same with you። እኔም ልክ እንደናንተ ነው። I don't know how 10 ዓመቱ ግን አልቆ በምን አይነት ፍጥረት አንድ ልጅ ወልጄ ሁለተኛ ልጅ እየመጣ ከዛ ደግሞ በቤት ኪራይ ከዛ ደግሞ በሆነ በጥቁር ጫማ ላጥላጥላጥ እያሉ መመላለስ ምናምን እኔ ይሄ በእናንተ እድሜ ያሰብኩት ህይወት አልነበረም። ግን I did a mistake የሰራው ስህተት ነበረ። ይሄ እኔን ትናንትና የገጠመኝ እድል እንዳይገጥማችሁ 10 ዓመት አላችሁ። አይምሮአችሁ ውስጥ ያለው ሐሳብ ወርዝ አያደርግም። your wish is meaningless. don't wish it, just do it. ቪዲዮ ላይ የምታዩት ሌክዠሪ ላይፍ ስታይል ዊሽ የምታደርጓቸው እያንዳንዱ ነገሮች በጠቅላላ they are meaningless። በ19 ዓመቴ ዊሽ አድርጌዋለሁ። እሺ ሰው የሚኖረው የወሰነውን ነው። decide it and just do it. don't think about that again, just do it. after you think, just do it. ቀጥታ ትክክለኛ ነገር ነው የምሬን ነው። እስከዛሬ ተውስ እንቀጥል። እሱ ከሚራመዱት ጋር ብቻ ነው። ከሚያስቡት ጋር አንድም ቀን አብሯቸው ብሎ ያውቃል። ከሚራመዱት ጋር ግን ሁሌ ከነሱ ጋር። ያስባቢ ምንድነው የምንጠብቀው? ሁላችንም ወደ ተግባር just do it። ወዳችኋል። 6 የድህነት ምንጮችን ልነግራችሁ። አንደኛው በማለዳ አለመነሳት፣ እንቅልፍ መውደድ፣ መኝታ። እቺ ሁላችንም በማለዳ አለመነሳት፣ በማለዳ አለመነሳት። ሁለተኛ አለመጸለይ። ይሄ ከባድ። ጸልዩ። ሶስተኛ ሁልጊዜ ነገን ቀጠሮ መጣር። ዛሬ እሰራለሁ ነገ ይሄ ወሳኝ ነገር ነው። አራተኛ ባገኘነው ስራ ላይ ዝነጣ። ይሄ ጓደኛዬ በቃ ሰው እንዴት ነው ባገኘው ነገር ሁሉ የሚዘነጠው? ተረጋጉ፣ አይዘነጥም። ተው ረፍ። አምስተኛ ትላንትናችን ብቻ እያወራን የእንትና ቤተሰብ ነኝ ከእንትን ነው የመጣሁት ታሪኬ እንደዚህ ነው። በትላንትና ታሪክ ላይ ዛሬ አትመኩ ብራዘር። የመጨረሻ ስልክ ላይ 3 ሰዓት 4 ሰዓት እያሽከረከርክ ኮሜንትና ነጉር ብቻ በመጻፍ ልታሳል። ኮሜንት ለሚጽፉ 3 ሰዓት 4 ሰዓት የተጣዳችሁ ደሞ ደና ኮሜንት እኮ አይጽፉም እኮ። አትጣዱ። ለማንኛውም ድህነትን የሚያመጣ አንዱ መንገድ ነው ረፉ።